ከተግባባን ሰኞ ወስደን ተግባራት ላይ እና ይገባል። ሰልጥኖ ሲጨርስ የመስሪያ ቦታ ይሰጣል። በጨርቃጨርቅ በቆዳ ሌዘር ምናምን የሚሰራ ስልጠና ሰልጥኖ ሲመጣ ለሱ የሚሆን ቦታ ክፍት ቁጭ ያለ እንሰጠዋለን። 3 እህትማማቾች በንግድ ሰልጥናችሁ የምትጨርሱ ከሆነ ኮንቴይነሩን እኛ ወስደን እንሰጣለን። በዶሮ እርባታ 5 ሰዎች ሰልጥናችሁ ስለ ዶሮ እርባታ ስልጠና ሰልጥናችሁ ከመጣችሁ መስሪያ ቦታ ይሰጣል። በሱ ወደ ስራ መግባት ይቻላል። ዛሬ በዶሮ ጀምረው ሀብታም የሆኑ ሰዎች አሉ። የትም ሳትሸከሙ ለዶሮቹ ብቻ እዛው የሚመገቡትን ነገር ሰጣችሁ አካባቢያቸውን እያጸዳችሁላቸው ብቻ ብታረቧቸው እንቁላሉን ወስዳችሁ ሳትሸጡ እንቁላል የሚፈልገው ሰው ራሱ ከቤት መጥቶ የሚገዛበት ነው። ግን ስልጠና ሳትሰለጥኑ የትኛውንም ስራ ማግኘት አይቻልምና ስልጠና ለመሰልጠን ፍላጎት ያለው እኛ አሁን ሀሳብ ሰጥቶ እኔ በዚህ ዘርፍ መሰልጠን እፈልጋለሁ፣ በዚህ ዘርፍ ሰልጥኜ ስጨርስ ግን በትክክል ቦታ ይሰጠኛል የሚል ጥርጣሬ ያዘን ውስጡ ላይ ያለው ሰው ካለ ሀሳቡን ያንሳና ግልጽ ያለ ከዛ በኋላ መሰልጠን የምትፈልጉ ከሆነ ደግሞ እኔ በዚህ ዘርፍ መሰልጠን እፈልጋለሁ፣ ስለዚህ ስሜ ይያዝልኝ፣ ከሰኞ ጀምሬ ገብቼ ስልጠና ጨርሼ መውጣት እፈልጋለሁ የሚል ካለ ችግኝ መከባከብ ድሮ አሁን ዝም ብሎ ይመስላል። አሁን ግን ደሞዝ እሱ ራሱ ገንዘብ ሆኗል። የኮሪደር ስራ ውስጥ እየተሰራ ባላችሁ እያያችሁ ባለ መንገድ ላይ ዳርና ዳር ላይ ችግኞች ሳር ይተከላል። እነኛ ሳሮችና ችግኞች እንዳይተወለሙ በመከባከብ ብቻ ደሞዝ ይከፈላል። ስለዚህ በአንድ ሀብታም የሚያደርግ ነገር በዚህ ምድር ላይ የለም። ሰው ደግሞ አሁን ደግሞ ቅድም እንዳልኩት በዚህ ዘመን ላይ በአንድ ሀብታም መሆን አለ የሚፈለገው ኑሮ ማሸነፍ ነው። አሁን ባለንበት ሁኔታ ኑሮ ማሸነፍ የመጀመሪያው ዓላማችን መሆን ያለበት። ኑሮ ተወዷል። አንድ ዳቦ ስንት ብር እንደሆነ ታውቃላችሁ? ሰው እሱን ለማግኘት መስራት ግድ ነው። እንስራ ካል ደግሞ ስራ ሳንልክ ያገኘናትን ስራ አክብረን ገብተን ስራ ሰርተን ከዛ ደግሞ ነገር ወደ ተሻለ ደረጃ መሄድ የሚቻልበት ሰፊ እድል አለና ዋናው ነገር እናንተ በአመለካከት ተቀበላችሁ ስልጠናውን ለመግባት ያላችሁ ፍላጎት ካለ እሱ ላይ ሀሳብ እንድሰጡ ነው። ለተነሱ ጥያቄዎች ግን በኋላ ላይ ምላሽ እሰጣለሁ። የተወሰነ ሀሳብ እንድሰጡበት ነው። ዘረዘር አድርጌ ያነሳኋቸው ለማለት ነው።